ሰላም ጋይስ እንዴት ናችሁ? ይሄ የማሌዥያን ኤስኤንአር ስትራቴጂ ትምህርታችን ፓርት 6 ነው። ቻፕተር 3 ሴትአፕስ ኤንድ ኢንትሪ የዚህ ሁለተኛ ቪዲዮ ተከታይ ቪዲዮ ነው ማለት ነው ይሄኛው። በዛሬው ርዕሳችን ላይ ከምናያቸው ነገሮች መካከል ስለ ኢንትሪ ታይፖች የምናይ ይሆናል። በተለይ ሃይ ሪስክ፣ ሚዲየም ሪስክ እና ሎ ሪስክ ኢንትሪ ሴትአፖችን እንዴት ማውጣት እንዳለብንና እንዴት እንደምንጠቀማቸው እንዲሁም ደግሞ ሴትአፖቹ ላይክ ሞዴል ብለን እንደምንጠራው ነገር ማለት ነው ያንን ማሳያችሁ ይሆናል። በመጀመሪያ ማየት ከሚገቡን ነገሮች መካከል ምንድነው የባለፈው ቪዲዮ ላይ ስለ ዲሲሽን ሌቭሎች አውርተናል። አፔክስ፣ ኬም እና አርቤስ እና ኤስቢአር። ቤዚካሊ እነሱ የኢንትሪ ቦታዎቻችን ስቲል ወደፊትም አሁንም ቢሆን እነዛ ቦታዎች የኛ የኢንትሪ ቦታዎች ሆነው የሚቀጥሉ ይሆናል። እነዛ የዲሲሽን ቦታዎቻችን ከሆኑ አሁን ደግሞ እንዴት ነው ፉል ሴትአፕ ማለት እነዛ ዲሳይድ ውሳኔ የምናሳልፍባቸው ቦታዎች ናቸው። ነገር ግን ማርኬቱ ዳይሬክሽናሊ የምንከተልበት ስትራክቸራሊ ምን እያደረገን ያለው የሚለውን ደግሞ የምናውቅባቸው መንገዶች አሉ። እነሱን ካወቅን በኋላ ምንድነው ማርኬቱ ላይ ስናይፕ የምናደርግበትን መንገድ የምንፈልግበት ሁኔታ ነው ማለት ነው። በመጀመሪያ ደረጃ አንድ ማወቅ የሚገባን ነገር ወደ ኢንትሪ ከመግባታችን በፊት በዛኛው ቪዲዮ ላይ አንስቼዋለሁ። የመንዝሊ ታይም ፍሬም ላይ ያለውን ዳይሬክሽን ማርኬቱ ዛት ማች እዛ ላይ ያሉትን ሁኔታዎች ለመከታተል እጅግ በጣም አስቸጋሪ ነው የሚሆነው እነሱን ፎሎ አፕ ለማድረግ። በተለይ እኛ ፖዚሽናል ትሬደሮች አይደለም። ስለዚህ ሞር ፎከስ የምናደርገው ከዊክሊ ታይም ፍሬም ጀምሮ ያሉትን እንደነ ዴይሊ ኤች4 ኤች1 እና ሌሎች ሚኒ ታይም ፍሬሞች እንደነ ኤም30 ኤም50 እና ኤም5 የመሳሰሉ ታይም ፍሬሞችን ኢንትሪ የምንጠቀምባቸው ታይም ፍሬሞች ናቸው ማለት ነው። እንደ ዳይሬክሽን ከምንወስድባቸው ታይም ፍሬሞች መካከል ዊክሊ ታይም ፍሬምን ኦቨርኦል ዳይሬክሽን ወይም የማርኬቱ ስልጣኑን የሚይዘው ትልቁን የገበያ እንቅስቃሴ ቪውን የሚይዘው የዊክሊ ዳይሬክሽን ነው ማለት ነው። ሁልጊዜም ቢሆን ሴትአፕ ስናወጣም ሆነ ኢንትሪ ስንወስድም ቢሆን ምንድነው የምናደርገው የዊክሊ ታይም ፍሬምን ሁኔታና ከፕራይሱ ጋር ያለውን ቁርኝት በደንብ ማየት ይኖርብናል ማለት ነው። በተለይ ኪ ሌቭል ዊዝ ፕራይስ ሙቭመንት ጋር ማለት ነው። የኛ ኪ ሌቭል ያወጣናቸው የዊክሊ ኪ ሌቭሎች አሁን ላይ ላለው የገበያ እንቅስቃሴ ምን አይነት ተጽዕኖ ማሳደር ይችላል የሚለውን ነገር ከስር ማየት የሚያስፈልጋል ማለት ነው። ለዛም ነው እንደ ሜን ዳይሬክሽን የምንጠቀማቸው ዊክሊው በደንብ ማኔጅ የሚያደርግልን በሉ። ዴሊው ደግሞ እንደነዚህ ሪትረስመንት ወይም ደግሞ ሮድ ብሎክ ብለን የምንጠራው ሪትረስመንት ማለት የማርኬት ኮሬክሽን ማለት ነው። ምንድነው የሚያደርገው ሁልጊዜም ቢሆን ማርኬት ባንድ አይንደረደር ማለት ቀጥ ብሎ አይሄድም ወይም ቀጥ ብሎ አይወርድም ወይ ቀጥ ብሎ አይወጣም። ምንድነው የሚያደርገው ዚግዛግ እየሰራ ነው የሚሄደው። ያ ኢምፐልሲቭ ሙቭመንት ዘን ኮሬክሽን ኢምፐልሲቭ ኮሬክሽን እያደረገ ይሄዳል ማለት ነው። ልክ እንደዚህ ማለት ነው። እነዚህ ኤሪያዎች እነዚህ ሪትረስመንት ሌቭሎች ሪትረስመንት ናቸው። ማርኬቱ ሪትረስ ያደረገባቸው ወደኋላ የተመለሰባቸው ኮሬክሽን የወሰደባቸው ሌቭሎች ናቸው። ኦቨርኦል ዳይሬክሽኑ ባይ ነው። ነገር ግን ለተወሰነና ለአጠር ላለ ጊዜ ምንድነበር ማለት እንችላለን ዳይሬክሽኑ ወደ ቤሪሽ ሙቭመንት እንደተቀየረ ያሳያል። እነዚህ ሰሌክት አድርጌ ያወጣቸው ሌቭሎች ምን ብለን እንጠራቸዋለን? ሮድ ብሎክ ብለን የምንጠራቸው ቦታዎች ናቸው። ሪትረስመንት የምንልባቸው ለዛ ነው። ሪትረስመንት ማለት ሮድ ብሎክ ነው። በቃ በሌላኛው ስም በማሌዥያን ኤስኤንአር ሮድ ብሎክ የምንለው እነዚህ ሪትረስመንት ሌቭሎች ነው ማለት ነው። ኦኬ እነዚህ ሮድ ብሎኮችን በተለይ ለዊክሊ ታይም ፍሬም ወይም ለዊክሊ ዳይሬክሽናችን እነዚህ ሮድ ብሎኮች ምንድናቸው ማለት ነው? ካታሊስት ናቸው። ማርኬት ከፍተኛውን የሆነ እንቅስቃሴ ይሄን ቢግ የሆነውን እንቅስቃሴ ከመንቀሳቀሱ በፊት ምን ያደርጋል? ሊትል ኮሬክሽን ይወስዳል። ዘን ቢግ ኤክስፓንሽን ይኖራል። ይህ የምታዩት ኤክስፓንሽን ኦቨርኦል በካንድል በዊክሊ ሲታይ ምንድነው? ወጥ የሆነች አንድ ካንድል ነች። ስለዚህ ሜን ዳይሬክሽን የተባሉ ለዚህ ነው ማለት ነው። ይሄ ዘን እነዚህ ደግሞ እንደ ሪትረስመንት ወይም እንደ ሮድ ብሎክ አሊያም ደግሞ እንደ ካታሊስት የሚያገለግሉ ታይም ፍሬም ለዊክሊው ዴሊ ይሆናል። ይህ አካሄድ በተመሳሳይ ለዊክሊ ዴሊውን እንደ ዳይሬክሽን የምትጠቀሙት ከሆነ ፎር አወሩ የዴሊው ካታሊስት ነው ወይም ደግሞ የሮድ ብሎክ ነው ምናምን። እሱን ከአሳማ አስገባት ያስፈልጋል ማለት ነው።
H4 እንደምንድን ነው የምንጠቀመው? እንደ ኮንፈርሜሽን እንጠቀማለን ማለት ነው። ማርኬቱ ላይ ቤሪሽ ነው ወይ ቡሊሽ ነው የሚለውን ነገር ኮንፈርም የምናደርግበት ነው። አዘርዋይስ ደግሞ እንደ ሮድ ብሎክ የምንጠቀምበት መንገድ ነው ያለው ማለት ነው። ሶ በተለይ ደግሞ እነዚህ እንደ ሮድ ብሎኮች ከምንጠቀምባቸው ነገሮች ስትራክቸራሊ ሲሆን እንደ ኮንፈርሜሽን ከምንጠቀምባቸው ሌቭሎች ደግሞ እንደ ኢንሴነር ጋፕ ሌቭሎችንም በደንብ ማየት ይኖርብናል ማለት ነው። ሶ H4 ለዴሊ ዳይሬክሽኑ ለዊክሊ ዳይሬክሽኑ ኮንፈርሜሽንም ይሆናል ሮድ ብሎክ መሆን ይችላል ማለት ነው። ሌላኛው H1 ነው። ይህ እጅግ በጣም አስፈላጊ ከሚባል የታይም ፍሬሞች መካከል በተለይ ኤክስኪዩት ስናይፕ ከምናደርግባቸው ሌቭሎች ውስጥ አንደኛው የመጨረሻው ውሳኔ ከምንወስንባቸው ታይም ፍሬሞች መካከል አንደኛው እሱ ነው፣ H1 ነው። ሶ በተለይ ቫሊድ ነው ወይ የምንገባባቸው ቦታዎች ቫሊድ ናቸው ወይስ አይደሉም፣ ስትሮንግ ነው ወይስ ጠንካራ የሚለውን ነገር የምናይበት ሲሆን በተለይ ሃየር ታይም ፍሬም ላይ ጋፕ የሆኑ ሌቭሎችን ሞር አጠናክረን የሃየር ታይም ፍሬም ጋፕ ሌቭሎች መገባት አለባቸው ወይስ እንደ አቅጣጫ ጠቋሚ መሆን ይችላሉ የሚለውን ነገር በደንብ እርግጠኛ ለመሆን ከሚያጠቅሙን ነገሮች መካከል የኤች1 ታይም ፍሬም ነው ማለት። ሌሎቹ ታይም ፍሬሞችስ እነዚህ ላይ የሚያበቃል ማለት አይደለም። M30፣ M50፣ M5፣ M1 የመሳሰሉ ታይም ፍሬሞች ደግሞ ምንድን ናቸው? ፎር ኢንትሪ ሪፋይን የምናደርግባቸው ለኢንትሪ ብቻ ዩሲ ለዳይሬክሽንም አይደለም፣ ለሮድ ብሎክም አይደለም፣ ወይም ደግሞ ለሌሎች ጉዳዮችም አይደለም። እነዚህን ታይም ፍሬሞች የምንጠቀማቸው M30፣ M5፣ M50 ሪፋይን ለማድረግ ኢንትሪዎችን ስንወስድ ሞር ስናይፕ ሞር ሻርፕ ኢንትሪዎችን ለመውሰድ ከምንጠቀምባቸው ታይም ፍሬሞች መካከል እነዚህ ሚኒ ታይም ፍሬሞች ናቸው ማለት ነው። ሶ እነዚህን ለመረዳት በደንብ በቂ የሆነ የባክቴስት ጊዜ ያስፈልጋቸዋል። ሶ በደንብ ፕራክቲስ ማድረግ ይኖርባቸዋል። በተለይ ካሁን በኋላ ከምናወራቸው ነገሮች መካከል በደንብ ነጥብ እየያዛችሁ ሄዳችሁ የሃይ ሪስክ የሎ ሪስክ እና የሚዲየም ሪስክ ልዩነቶችን ከናንተ ጋር ካለው አንደርስታንዲንግ ጋር እና ምን መጣል አለባችሁ ምን መያዝ ይኖርባችኋል። በተለይ ይህ ባትልፊልድ ነው ወይም ደግሞ እንደ አንድ አሬና አይት እና እዛ አሬና ላይ ልትዋጉ ነው የምትገቡት። በቂ የሆነ ትጥቅ መታጠቅ ይኖርባችኋል። ለዚህ ደግሞ ስልጠና መውሰድ ይኖርባችኋል፣ እዛው ፍልሚያውን ለመፋለም ማለት። ያ በቂ ስልጠና ደግሞ ለመውሰድ ምን ማድረግ ይኖርባችኋል? በደንብ ኤክሰርሳይዝ ማድረግ ይኖርባችኋል። ሶ የራሳችሁን ጥንካሬና ድክመታችሁን በደንብ የምትለዩት ቻርት ጋር ራሳችሁ ከምታሳልፉት ታይም ጋር ተያያዘ ነው። እኔ ስላስተማርኳችሁ አይደለም የምትሆኑት፣ ይበልጥ እናንተ ኤክሰርሳይዝ ስታደርጉ ነው ማለት ነው። ስለዚህ እያንዳንዱን ፖይንቶች አንደርስቲሜት አታድርጉ፣ ዝቅ አድርጋችሁ አትዩዋቸው ማለት ነው። ሶ ወደ እንትናችን እንገባለን ማለት ነው። የመጀመሪያው ሴታፕ አይነቶች መካከል ሃይ ሪስክ ሴታፕ 50-50 ማለት ነው። ሶ ፎር ኤግዛምፕል እነዚህ 50-50 የምንላቸው የሃይ ሪስክ ሴታፖች ጀስት ሪጀክሽን የለባቸውም። which is ሪጀክሽን የለባቸውም ስንል ኦኬ ሪጀክሽን ይኖራቸዋል፣ ነገር ግን እነዚህ ሪጀክሽኖች በሴም ታይም ፍሬም ላይ ሪጀክት የሚያደርጉ አይደሉም። ለምሳሌ የሆነ ሬጉላር ኤሪያ ላይ ማርኬት ምን ያደርጋል? ይሄንን ዴሊ ፍሬሽ ሌቭልም ሊሆን ይችላል አንፍሬሽ ሌቭልም ሊሆን ይችላል። እዚህ ቦታ ላይ ማርኬት ሪያክት ያደርጋል። ይህ የምታዩት ታይም ፍሬም ጀስት የ4 hour ታይም ፍሬም ወይም ደግሞ የ1 hour ታይም ፍሬም። ሶ ይሄድና ይሄንን የዴሊ ፕራይስ ሌቭል ምን ያደርገዋል? ታች ያደርጋል፣ ዘን ይወርዳል። ከዛ በኋላ እንደዚህ አይነት ነገር ነው ኤክስፔክት የምናደርገው ማለት ነው። ማርኬት ብሬክአውት ሊሰጥ ይችላል፣ ብሬክአውት ላይሰጥ የሚችልባቸው ሁኔታዎች ይኖራሉ። ሶ እኛ ኢንትሪ ስንወስድ የትኞቹ ሌቭሎች ነው ማለት ነው ኢንትሪ የምንወስደው? እነዚህን የኢንትሪ ሌቭሎች እንወስዳለን ማለት ነው። ሶ ይህ በሴል ሳይድ በኩል ያለው እይታ ሲሆን በተመሳሳይ በባይ ሳይድ በኩልም ያለው እንደዚሁ ማለት ነው። ምንድነው የሚያደርገው ማርኬት? ይሄንን ጀስት እንደዚህ ያደርጋል። አሁን ይሄ ሪጀክት አደረገ ማለት አይደለም። ይሄ ከዚህ ሪጀክት ያደረገው ሌቭል ሳይሆን ጀስት ዴሊ ታይም ፍሬም ላይ ሳይሆን ይሄ የዴሊ ሌቭል። ሶ እዛ የዴሊ ሌቭል ላይ ማርኬቱ ሪያክት ካደረገ በኋላ ያለው ሁኔታ ማለት ነው። ይሄ 50-50 የመሳካት እድሉ 50-50 ነው፣ ሃይ ሪስክ ነው። ምንድነው የሚያደርገው? ምናልባት እነዚህ ሌቭሎች የዊክሊ ሌቭሎችም ሊሆን ይችላሉ ወይ ዴሊ ሌቭልም ሊሆን ይችላል። ከስቶሪ ላይኖቻችሁ ጋር በደንብ አላይን የሚያደርግም ሊሆን ይችላል፣ ላይሆንም ይችላል፣ ተቃራኒ ሊሆንም ይችላል። ሶ እንዴት መሰላችሁ?
ላሳያችሁ። አሁን ይሄንን ወደ 4 አወር ኖረድ ጀስት ላይኖች እናውጣ በሚል ነው። ሶ አሁን ምን አደረገ ገበያው? ይሄ ዴሊ ሌቭል። ስለዚህ ምንድነው ያደረገው? ጀስት እንደ ሪጀክሽን አቆጥሮም ይሄ ዴሊ ሌቭል አለ። ሶ ከዚህ ዴሊ ሌቭል በኋላ ያሉትን ደግሞ H4 ሌቭል አለ። ለምሳሌ ይሄ ሌቭል ማለት ነው 4 ሪፋይን ይደረጋል። ስለዚህ በተጨማሪ ደግሞ አሁን ይሄንን ወደ ምን አለ አያችሁ? ዴሊ ሌቭል አለ፣ እዚህ ጋር 4 አወር ሌቭል አለ። ከዛ 1 አወር ደግሞ ስንመጣ ዋን አወሩ ደግሞ ምን አለው? ጀስት ምንም እዚህ ጋር የሚታይ ፍሬሽ ሌቭል የለም። ስለዚህ እዛ H4 ላይ ያለውን ነገር በደንብ እናይና ምን እናደርጋለን ማለት ነው? እዚህ ጋር ኤክስኪዩት እናደርጋለን ማለት ነው። አሁን እዚህ ጋር ኤክስኪዩት ስናደርግ ምንም አይነት ኮንፈርሜሽን የለንም ወደ ባይ መግባት እንዳለብን ምናምን። ሶ ያለን ነገር ምንድነው? የዴሊ ሌቭል ፕራይስ ተች አገኘን። 30 ፒፕስ ኤስኤል ታረጋላችሁ። እዚህ ጋር አሁን ምን አለ? የዴሊ ሌቭሉን ተች አደረገው። ሶ ሪፋይን ሲደረግ ወደ ባይ ነው አይደል የምንገባው። ስለዚህ ወደ ባይ ደግሞ ስንገባ ፍሬሽ የሆነችው ሌቭል ነው የምናወጣው። ሶ ፍሬሽ የሆነችው ሌቭል ደግሞ የትኛዋ ነች? እቺ የ4 አወር ሌቭሏ ነች። ስለዚህ እቺን እናወጣና ትሬድ እናደርጋለን ማለት ነው። ሶ you see አሁን ይሄ ሴትአፕ የመሳካት እድሉ 50-50 ነው። አግሬሲቭ ወይ ነው ኢንትሪ የተወሰደው፣ ያን ያህልም ኮንፈርሜሽን የለንም። ፕራይስ ዴሊ ሌቭሏን ብቻ ታች ነው ያደረገው። ብሬክአውት የሚባል ነገር አላየንም። በቃ ከ4 አወር ሌቭል ጋር ኤክስኪዩት አደረገ። ዘን 30 ፒፒኤስ ያደረግን ገባን። እንዲህ አይነት የአገባብ ሂደቶች ሃይ ሪስክ ነው፣ በጣም ሃይ ሪስክ ናቸው። ሶ 50-50 ነው ማለት ነው። 50-50 ነው የመሳካት እድሉም የመክሰር እድሉም ማለት ነው። ሶ ፕሮፐር የሆነ የሪስክ ማኔጅመንት አካሄድ ሊኖረን ይገባል። አንደኛ ስንመርጥ ደግሞ የአየር ታይም ፍሬም ሌቭሎች ታች መደረጋቸውን እርግጠኛ መሆን አለብን። እንዲሁም የመልቲ ታይም ፍሬም አላይመንት እዛ አካባቢ ላይ መኖሩን ቼክ ማድረግ አለብን ማለት ነው። መልቲ ታይም ፍሬም አላይመንት ሚንስ ዊክሊ ሊሆን ይችላል፣ ተጨማሪ ታይም ፍሬሞች ከዚህ ጋር አሁን 4 አወር ነው ሞር ሪፋይንስ አደርገው 4 አወሩ ያለበት ታይም አካባቢ ላይ የ1 አወር ሌቭል ይኖራል ማለት ነው። ሶ በእንደዚህ አይነት መንገድ ሃይ ሪስኮችን እንገባለን ማለት ነው። ሌትስ ሲ አሁንም ቢሆን ተጨማሪ የሆነ ኤግዛምፕሎችን ማየት የምንችልባቸው ሁኔታዎች ይኖራሉ። ዴሊ ላይ እናርግና ታች ያደረገባቸው ሌቭሎች እናያቸው። ማርኬቱ እዚህ ጋር ምን አደረገ? ዴሊ ሌቭልን ተች አደረገ። ሶ ዴሊ ሌቭልን ተች ሲያደርግ እዚች ጋር ማለት ነው እቺን ሲ ከዛ 4 አወር እዚህ ጋር ደግሞ አላይንመንት ታረጉት። ከዛ 1 አወርን ደግሞ ትመጣላችሁ። የ1 አወር አላይንመንቱ ከዴሊው ጋር ምን አድርጓል? አላይን አድርጓል አይደል? ሶ መልቲ ታይም ፍሬም አላይንመንት ሚንስ የዴሊ ሌቭል አለ፣ የ1 አወር አለ፣ የ4 አወር አለ እዚህ ዞን ላይ ማለት ነው። ስለዚህ ትሬዱ ከዚህ ትገቡታላችሁ ማለት ነው። ከዛ 35 ፒፕስ ከዛ ኦልሞስት ማርኬቱ ወደ 200 ምናምን ፒፕስ አካባቢ ሄዷል። 270 ፒፕስ ምናምን። ስለዚህ ትንሽ የሚባል አይደለም። ወደ 1/8ኛ ሪስክ ሪዋርድ ሬሾ ማለት ነው። you see ዘን ፕራይስ ደግሞ በተመሳሳይ ይሄንኑ ዴሊ ሌቭል ተች ያው ፍሬሽ ሌቭልን ተች አላደረገም። ሰው ከዚህ በኋላ ያለውን አልጠቀመውም ካላችሁ ኦኬ ትችላላችሁ። ምክንያቱም ያው እኔ አላደርገውም፣ ሜቢ እናንተ ካረጋችሁት ግን ምንም አይነት እንትን አይኖርም። ሶ የዴሊ ክላሲክ ሌቭሎችን ሊሆን ይችላል እነዛን ተች ካደረገ በኋላ ሌሎች ታይም ፍሬም አላይንመንቶችን በመጠቀም ትሬድ የሚገቡት እነዚህ ምንድናቸው? ሃይ ሪስክ ሴታፖች ናቸው ማለት ነው።
ስለዚህ እንደ ሃይ ሪስክ ሴታፖች ነው እነዚህን የምንቆጥረው ማለት ነው። ወደ ሚዲየም ሪስክ እንገባ። እነዚህ ሚዲየም ኢንትሪ ሪስክ ላይ ስንገባ ደግሞ ተቃራኒ ናቸው። እነዚህ ከእንደ ቅድሙ አይነት ነገር አይደለም ማለት የዴሊ ሌቭል ላይ ሴም ታይም ፍሬም ሪጀክት መስጠት አለበት። ምንድነው የሚያደርገው? ዴሊ ሌቭል ላይ የራሱ የዴሊ ሌቭል ሪጀክት ማድረግ ይኖርበታል። ሎጂኩ ማለት ነው። እዚህ ጋር ሪጀክት ያደርጋል። ከዛስ ማርኬት ምን ማድረግ ይኖርበታል? ይህ ሪጀክት ከሰጠ በኋላ ብሬክአውት መስጠት ይኖርበታል። ያ ብሬክአውት ግን በሚዲየም ኢንትሪ ታይዝ ሰዓት ላይ ምን መሆን አለበት? ጀስት አሁን ለምሳሌ እንደዚህ ከሆነ ዋን ታይም ፍሬም አሊያም ደግሞ ከዛ ይሄ ፎር ሃወሩ ከሆነ ማለት ነው ኤክስፔክት የምታደርጉት እንዴ ይሄ ማለት ምን ማለት ነው? እዚህ ጋር ጋፕ ሌቭልን ብሬክአውት ይሰጣል ማለት ነው። ጋፕ ሌቭልን ብሬክአውት ይሰጣል። ከዛስ ቱ ታይም ፍሬም ቢሎ ነው ብሬክአውት የምንፈልገው ከአንድ ወይም 2 ሰዓት ወረድ ብሎ ማለት ነው። ከዛስ ኢንትሪ እንፈልጋና እንገባለን ማለት ነው። አሁን የፎር ሃወሩ ይሄ ከሆነ ኤች4 ይሄ ከሆነ ኤች1 እንዴት ነው የሚሆነው ማለት ነው? ሃየር ሃይ ሃየር ሎ ሃየር ሃይ ሃየር ሎ ክሬት አደረገ። ስትራክቸሩ 1 አወር እንደዚህ ነው። ዘንድ ዴሊ ሌቭል ታች ካደረገ በኋላ ብሬክአውት ሰጠ፣ ቡም ወረደ ማለት ነው። ልክ እንደተጠበቀው ይሆን። ይህ ብሬክአውት እዚህ ጋር ኤክስተርናል ብሬክአውት አለ። ሰምታይምስ ኢንተርናልም ሊሆን የሚችልባቸው ሁኔታዎችም ሊኖሩ ይችላሉ። እንደ ማንዳቶሪ ኤክስተርናል ብቻ ይሁን የሚባል ነገር አይኖርም። ስለዚህ ኢት ካን ቢ ኢንተርናል አንዳንዴ። ያንን ነገር ኮንሲደር አድርጋችሁ ትሬድ ዲሳይድ ማድረግ ትችላላችሁ ማለት ነው። ስለዚህ ይህ በፎር ሃወር ኦፕን ክሎዝ ሌቭል ጋፕ ሌቭልን ብሬክአውት ሊሰጥ ይችላል። አሊያም ደግሞ ብሬክአውት እንኳን ባይሰጥም ምን ያደርጋል? በዋን ሃወር ላይ ኤክስተርናል ብሬክአውት ይሰጣል። ዘን እነዚህ ሌቭሎች ጋር ኢንትሪ እንገባለን ማለት ነው። ይህ የኢንትሪ ታይፕ ምን አይነት ኢንትሪ ታይፕ ነው? ሚዲየም ሪስክ ኢንትሪ ታይፕ ነው ማለት ነው። አሁን ስንገባ አንደኛው ኬኤም ሌቭል ይሄኛው በሚዲየም ሪስክ ኢንትሪ ላይ፣ ከዛ አናዘር ደግሞ ሌላኛው ምንድነው የአርቢኤስ እና ኤሲቢአር ኢንትሪ ማለት ነው። እሺ አሁን እነዚህ እንደምትመርጡባቸው የራሳቸው ዌዎች ይኖራሉ። መቼ ወደፊት ስንማማር አንዳንድ ሊኩዊዲቲን፣ ትሬንድ ላይንን፣ ኢንገልፊንግን ስትማማሩ የትኛው ዞን ሞር ስትሮንግ እንደሆነ ሞር ፕሮባቢሊቲ ከፍ እያለ የሚመጣው የትኛው እንደሆነ ምናምን እየለያችሁ ትመጣላችሁ ማለት ነው። ስለዚህ አሁን በደንብ ለመለማመድ ያህል እነዚህ ናቸው ማለት ነው። ስለዚህ ይሄ በተመሳሳይ ወደ ባይስ ሳይድ ሴትአፕ ስንገለብጠው ደግሞ እንደዚህ ነው የሚሆነው። በተመሳሳይ ታይም ፍሬም ላይ ዴሊ ሪጀክት ዴሊ፣ ዊክሊ ሪጀክት ዊክሊ፣ ፎር አወር ሪጀክት ፎር አወር እንደዛ ሊሆን ይችላል ማለት ነው። በተመሳሳይ ይሄም ምንድነው የሚያደርገው? ተሽካረገ በኋላ እንዲህ ነው የሚመጣው። ይሄ የፎር ሃወር እንቅስቃሴ ሲሆን የዋን ሃወሩ ደግሞ እንዲህ ይሆናል ማለት ነው። ስለዚህ ኬም ሊሆን ይችላል ኢንትሪ የምትወስዱበት፣ አርቢኤስ ሊሆን ይችላል፣ አሊያም ደግሞ አፔክሱ ድረስ ማርኬቱ ተመልሶ ዲፕሊ ተመልሶ ሊሄድ ይችላል። ሁኖስ ማርኬት የሚፈልገውን ነገር ነው የሚያደርገው። ስለዚህ ይሄንን እነዚህ ሜተዶች ነው የምትጠቀሙት ማለት ነው። ታዲያ ምኑ ጋር ነው አሁን ይሄ ሚዲየም ሪስክ የሚያስብለው ካላችሁኝ፣ አንደኛ ኮንፈርም የሚያደርግላችሁ 2 ታይም ፍሬም ወርዶ ነው እዚህ። ከዛም የምገቡባቸው ቦታዎች ደግሞ ሬጉላሮች ናቸው። አርቢኤስም ሊሆን ይችላል፣ ኬኤምም ሊሆን ይችላል፣ አፔክስም ሊሆን ይችላል። ስለዚህ ምናልባት ሪስካችሁን በደንብ ነው መከፋፈል ሊኖርባችኋል ማለት ነው። እንደዚህ አይነት 3 ቦታ ልገቡ ይችላላችሁና ወይም ደግሞ የማርቲንግል ስትራቴጂ ሞድ ልትጠቀሙ ትችላላችሁ። which is 0.1 ከሆነ እቅዳችሁ እዚህ ቦታ ላይ 0.1፣ እዚህ ቦታ ላይ 0.4፣ እዚህ ቦታ ላይ ደግሞ ሌላ 0.4 እንደዚህ አድርጋችሁም ልገቡ ትችላላችሁ። ይሄ ማርቲንግል ስታይል አይነት አገባብ ነው። ለሪስክ ማኔጅ ለማድረግ ምናልባት ብዙ ላይ መች ይችላል። ይሄንን ወደ ቻርት እስቲ ገባ ብለን እንየው።
ሴም ተመሳሳይ አይነት ታይም ፍሬም ላይ ሪጀክት ሰጥቶን ምናምን ማለት ነው። ዴሊ ላይ እንሄድና ግን ዴሊ ሪጀክት ዴሊ ኒ ቀጥታ ወደ 4 አወር እንሄዳለን። የሲ 4 አወር ላይ ምን ይታያችኋል? ጋፕ ብሬክአውት እቺ ማለት ነው። ጋፕ ብሬክአውት ይሄንን ጋፕ ብሬክአውት አይታችሁ በቃ ብሬክአውት ሰጥቷል ማለት አይደል? የግዴታ ምን ማድረግ አለበት? ማርኬት በ1 አወር ላይ እቺ ሌቭል እዚች ጋር ያሰመርናት ሌቭል አለች አይደል? እቺኛው ሌቭል ኤክስተርናል ብሬክአውት መስጠት አለባት ማለት ነው። ሶ 1 አወር ላይ እንመለሳለን። ይሲ ብሬክአውት የሰጠችቱ ጋር ነው እዚህ ጋር። ስለዚህ 1 አወር ላይ ምን ሰጠን ማለት ነው? ኤክስተርናል ብሬክአውት ሰጠን ከሪጀክሽን በፊት የነበረ ሃይ። ስለዚህ ኢንትሪ ስንወስድ የቱ ጋር እንወስዳለን? አሁን የተለያየ ኢንትሪ አወሳደድ ሂደት አለ። አንደኛው አግሬሲቭሊ ኢንትሪ የሚወሰድ የኮንቲኒዩሽን ትሬድ ነው። ሚዲየም ሪስክ ነው ይሄ ማለት ነው። እቺኛዋ ሪቨርስ ስታደርግ አርቤሱ ላይ ኢንትሪ የሚወሰድበት ማለት ነው። ይኸውላችሁ እያያችሁ ነው። 16 ፒፕስም ኤስኤል ላይ ነካም እኛ ያው እንደ ህጉ 30 ፒፕስ ነው የሚለው 30 ፒፕስ እያደረጋችሁ ወደፊት ደግሞ ራሳችሁ በደንብ ስትጎዱም ያለውን ነገር ስታይ ማርኬት መተንፈስ እንዳለበት ሲገባችሁ ምናምን የሪስክ ሪዋርድ ስለማስፋት ነው እና ያል ብዙ ማተር አያደርጉም ማለት ነው። ሶ እዚች የዋን አወር ሃይ ድረስ እንኳን ትሬድ ታርጌት ብታደርጉ ኦልሞስት 800 ፒፕስ ነው። አንድ 19ኛ ሪስክ ሪዋርድ ሬሽዮ ይኖራችሁ ነበር። አሜዚንግ ባይዘ። ስለዚህ ኦኬ ይሄን ትኩረት በማጣት ምናምን ሜቢ ትሬዱን ሚስ አድርጋችሁት ከሆነ ሌላ ኦፖርቹኒቲ ይመጣል። እርግጥ ግን ደግሞ ድሮዳውኑ ከፍ ያለ ነው ምናምን ይሄንን ማለት ነው። ኬም ሌቭሉን ኢንትሪ ትወስዳላችሁ አሊያም ደግሞ ትሬድ ሚስ ልታረጋላችሁ። እዚህ ጋር የዚህ አካባቢ ከሆነ ስጠብቁ የነበረው ኬም ሚስ ልታረጉ ትችላላችሁ። ወይ ስቶፕ ሎስ አስወጥቷችሁ ማርኬቱ ይሄዳል ማለት ነው። እዚህ ጋር አንዳንዴ እንደፈለጋችሁ መሆን አትችሉም። ስለዚህ እዚህ ጋር አሁን ምን ቀምሰበት ቦታ ነበር ይሄ ቦታ ሲ 35 ፊት ለምን 7 ፒፕስ አታረጉ? ምንም ኤስኤል እዚህ ጋር ራሱ ማርኬቷ ከዚህ እስከዚህ ድረስ 150 ፒፕስ ነው ሙቭ ያደረገው። በቃ ካቅም በላይ ነው ይሄ ሲ ስቶፕ ሎስ ተጣበ ቦታ ነበር ማለት ነው። ሶ ለዛም ነው ሚዲየም ሪስክ የተባለባቸው ያው ሎሱም ፕሮፊቱም የሚያጋጥምበት ሁኔታ ነው ማለት ነው። አሁን ይሄን ይበልጥ ወደ ሎር ታይም ፍሬም ሪፋይን ምናን አላደረኩላችሁም። እናንተ ይበልጥ ራሳችሁ ባክ ቴስት እያደረጋችሁ ምን እያላችሁ የምታመጡት ጉዳይ ስለሆነ ማለት ነው። ኦኬ ዴል ላይ እንመለስ። ቺኛት እስቲ እዚህ ጋር ምን አድርጓል? ማርኬት ጋፕ ሌቭል ብሬክአውት ሰጠ እቺን ማለት ነው። ስለዚህ 1 አወር ላይ እንወርዳለን። ከዛ ምን ተባብለናል? ጋፕ ሌቭሉ ኮንቨርተር ሆኖ ወደ ክላሲክ ሌቭል መቀየር ይኖርበታል። ዘን ኤክስተርናል ብሬክአውት በ1 አወር ላይ መስጠት አለበት አይደል? የተባባል ነው። ይሄ ኤክስተርናል ብሬክአውት ሰጠን ማለት ነው። እሺ እቺ ማለት ነው ኤክስተርናል ብሬክአውት። ሶ አሁን ኢንትሪ ደግሞ ምን ወስደቱ ጋር ነው? ኦኬ ትሬድ ሚስ ያለ ያሳዝነኝ ነው ይሄ ማለት ነው። ፍሬሽ ሌቭል አይደለም። ሶ እዚህ ጋር ኤክስኪዩት አናደርግም ነው ፍሬሽ ሌቭል ስላልሆነች። ስለዚህ ይሄ የፈጠረው ለው አለ። አንደኛ ኦፕን ክሎዝ ሌቭል ላይ እኔ አላቅም በምን አይነት መንገድ ልትወስኑ እንደምትችሉ እናንተ ካመራረጥ ጋር በተያያዘ። ስለዚህ ያንን ለእናንተ ልተው። ሶ እንደ አማራጭ ይሄንንም ትሬድ የምትወስዱበት ኦፖርቹኒቲ ከፍ ያለ ስለሚሆን እንደ ሪያሊስቲኩ ማለት ነው። ሶ 200 ምናምን ፒፕስ እዚች እንኳን 180 ፒፕስ አንድ አምስተኛ ሪስክ ሪዋርድ ሬሽዮ ሜቢ ስቶፕ ሎስ ለትንሽ አንድ ኤግዛምፕል ጨምርላችሁና ወደ ሃየር ፕሮባቢሊቲ ሴትአፕ መንገባ ይሆናል ማለት ነው።
ይሄ እንኳን ብሬክአውት አለው ኢንተርናልም ቢሆን ብሬክአውት አለው 4 hour። ስለዚህ ኤክስኪዩሽን ከዚህ ትወስዳላችሁ አለቀ። ምንም የዚህ it seems simple። ይሄ እንደውም ወደ higher probability setup ነው የሚሄደው። ብሮከሮችንም በደንብ ማየት ይኖርባቸዋል በደንብ አፌክት ስለሚያደርጉት። ስለዚህ ሳክሶ እኔ አሁን እዚህ ጋር የፔፐር ስቶን አለ፣ የቺካጎ መርቻንዳይዝ ኤክስቼንጅ ጎልድ ፊውቸር ማርኬት አለ፣ ዋንድ አለ፣ አይሲ ማርኬት አለ። ሁሉም ላይ ያው ባለፈውም ተነጋግረናል። የተለያየ አይነት አንዳንዴ ልዩነቶች ይኖራል። ማለት ልዩነቶች ስላችሁ ጀስት የካንድልስቲክ ፎርሜሽኖች ማለት ነው። እና እነሱ መናቅ አያስፈልግም። ለምን እኛ የሆነች ሌቭል ላይ ነው ፎከስ የምናደርገው። ያቺ ሌቭል ካመለጠችን በቃ ዞን ላይ አይደለም ፎከስ የምናደርገው፣ ትሬድ አንገባም፣ ሚስ ነው የምናደርገው ማለት ነው። እና በደንብ ትኩረት የሚሻ ስትራቴጂ ነው ይህ ስትራቴጂ። እንግዲህ አይ ሆፕ ትረዱኝና እናንተም ያንን መንገድ እንደምትከተሉ። ሶ እስቲ አንድ ኤግዛምፕል ጨምርላችሁ ብያችሁ ነበር። ይሄን ሪጀክሽን ያስቲ ዘን ፎርወርድ ላይ እንመለስ። ፎርወርድ ምን አደረገ? ጋፕ ሌቭል ብሬክአውት ሰጠ። እዚህ ጋር 1 hour ላይ ከጋፑ በፊት ጋፑ ይሄ ነው። ሶ ትሬድ ስታደርጉም በተመሳሳይ ከዛው ልክ ብሬክአውት እንደሰጣችሁ አግሬሲቭ ነው የምትገቡት ማለት ነው። እዚህ ጋር አርቢኤስ ነው የምትገቡት። ሶ እስከ 20 ድረስ ታርጌት ታደርጋላችሁ። ስለዚህ አሁን ይሄ 1/9 ሪስክ ሪዋርድ ዩሲ 1/9 300 ምናምን ፒፕስ አካባቢ ማለት ነው። ቲፒ እስኪነካ ድረስ ሜቢ 3 ቀናቶች 2 ቀን ከምናምን አካባቢ ትሬድ ሆልድ አድርጋችኋል። 2 ቀንም አይሞላም። ዞሮ ዞሮ እነዚህ የሚዲየም ሪስክ ታይፖች ናቸው። አሁን ደግሞ ወደ ሎ ሪስክ ሴታፖች የምንገባ ይሆናል ማለት ነው። ሶ ሎ ሪስክ ሴታፖች እንደዚህኛው 2 times breakout ቢኦ አናይም። ሶ ኦንሊ ፎከስ የምናደርገው 1 time frame ቢኦ ላይ ብቻ ነው። ሶ ሎጂኩ ጀስት ተመሳሳይ ታይም ፍሬም ሪጀክሽን ይኖረናል። ተመሳሳይ ታይም ፍሬም ሪጀክሽን ዴሊ ሪጀክት ዴሊ፣ ዊክሊ ሪጀክት ዊክሊ፣ 4 hour ሪጀክት 4 hour ምናምን የመሳሰሉ ማለት ነው። ሶ ከአንድ ስቶሪ ላይ ነው ወደ አንድ ስቶሪ ላይ ነው ፎሎ አፕ የሚያደርገው ብለናል። ስለዚህ እዚህ ጋር ማርኬት ሪጀክት አደረገልን። ስለዚህ ዴሊ ሪጀክት ሲያደርግ 4 hour ምን ኤክስፔክት የምናደርገው ወይም ምን ጠብቀው ብሬክአውት እስኪሰጠን ድረስ እንጠብቃለን። ልክ እንደዚህ ማለት ነው። ዘን ወይ ኬም ሌቭልን እንመርጣለን አሊያም ደግሞ አፔክስ ሌቭልን እንመርጣለን ማለት ነው። አፔክስ ሌቭል እንመርጣለን። አፔክስ ማለት ይሄኛው ነው ጫፉ ማለት ነው። ኬም ከሱ በፊት ክሬት ከተደረገ ሃየር ታይም ፍሬም ኬም 4 hour ኬም ክሬት ከተደረገ ኬሙን እንጠቀመዋለን ማለት ነው። ሶ ያንን ኬም ስንጠቀም ግን ብቻውን ባንጠቀመው አሪፍ ነው። ለምሳሌ ይሄን ኬም እንድንጠቀም የሚያበረታቱ መልቲ ታይም ፍሬም አላይመንት ላይክ 1 hour፣ ዊክሊ ታይም ፍሬም፣ ዴሊ ታይም ፍሬም ከዚህ ጋር አላይን የሚያደርጉ ከሆነ ምን እናደርጋለን ማለት ነው? ስንጠቀም ይሄንን ኬም እንጠቀማለን ማለት ነው። ኬም እንጠቀማለን። ከዛ ሌላኛው አፔክሱ ነው። ስለዚህ እነዚህ በባይ ሳይድም በኩል ተመሳሳይ ታይም ፍሬም ላይ ሪጀክሽን ይሰጣል። ዊክሊ ሪጀክት ዊክሊ፣ ዴሊ ሪጀክት ዴሊ፣ 4 hour ሪጀክት 4 hour። ዘን ለዊክሊ ሪጀክት ዊክሊ ኦንሊ ዴሊው ብቻ ነው ብሬክአውት መስጠት የሚችለው ወይም ደግሞ ያንን የዴሊ ብሬክአውት እስኪሰጥ ድረስ እንጠብቃለን። አንድ ሳምንትም ሊሆን ይችላል፣ 3-4 ቀንም ሊሆን ይችላል፣ ምናልባት በሌቱ ቀንም ብሬክአውት ሊሰጠን ይችላል። ሶ ግን እንጠብቃለን ማለት ነው። ለዴሊው በተመሳሳይ ግዴታ 4 hour ነው ብሬክአውት መስጠት ያለበት። ለ4 hour ደግሞ 1 hour ነው ብሬክአውት መስጠት ያለበት። ለ1 hour ደግሞ 50 ሚኒት ነው ብሬክአውት መስጠት ያለበት ማለት ነው። ሶ ይሄ ግዴታ ነው ወደ ሎ ሪስክ ኢንትሪ ስንገባ። ስለዚህ በመጀመሪያ ደረጃ ምን ማድረግ አለብን ማለት ነው?
ስቶሪ ላይን ስታርት እስከሚሆን ድረስ እንጠብቃለን። ዴሊ ሪጀክት ዴሊ ከሰጠች ፎር ብሬክአውት ሰጠ። ሶ ስቶሪ ላይን አክቲቬት ተደርጓል ማለት ነው። ያን ስቶሪ ላይን አክቲቬት ከተደረገ በኋላ ማርኬት ፑልባክ ሲሰጥ ያ ፑልባኩ ኬም ሌቭል ድረስ ሊሆን ይችላል፣ አሊያም ደግሞ አፔክስ ሌቭል ድረስ ሊሆን ይችላል። ስለዚህ ያንን ጠብቀን ያው እንደ ስትሪንግዛቸው እና እንደ መልቲ ታይም ፍሬም አላይመንታቸው ተመርኩዘን ነው እነዚህን አይነት ሂደቶች የምንመርጠው፣ ወይ ኬም ይሁን ወይ ዴሊ ይሁን የሚለውን ማለት ነው። ስለዚህ እነዚህን እንመርጣለን ማለት ነው። ሶ ዴሊ ኤግዛምፕል ልስጣችሁና የሃይ ሪስክ ሴታፖችን ምን አደርጋለሁ ይህን ቪዲዮ ጨርሳለሁ ማለት ነው። ሞር እናንተ በደንብ ትለማመዳላችሁ። ያን የተለማመዳችሁትን ነገር ዳታውን እያያዛችሁ ሞር ስትሪንግዛችሁና ዊክነሳችሁን በደንብ መለየት ይኖርባችኋል። ስለዚህ አይሆፕ እንግዲህ እንደማያቅታችሁ ተስፋ አድርጋለሁ ምንም ነገር። ስለዚህ ወደ ሎው ሪስክ ሴታፖች ፎከስ እናድርግ። የመጀመሪያው ከዚህን ጀምርና አሁን ይሄን ሪጀክት አደረገ ማርኬት። ሶ ብሬክአውት ፎርወርድ ብሬክአውት ይኸው። ስለዚህ ማርኬት የት ድረስ ተመለሰ? ኤ ሌቭል ድረስ። ሶ ይሄ ሃየር ፕሮባቢሊቲ ወይም ደግሞ ሎው ሪስክ ሴታፕ ፎርወርድ ብሬክአውት ከአፔክስ ጋር አላይን ሲያደርግ ምንም አይን ማያሸት አያስፈልግም። እንደውም ለሆልድ ትሬድ ሆልድ ነው የምታደርጉ። ይሲ 18 ፒፕስ ፎርወርድ ላይ ነው ያለሁት ባይዘው ታሽ ድረስ ሆልድ ብታደርጉ 1300 ምናምን ፒፕስ 1.39ኛ 1.40ኛ ምናምን በሉት 1.40ኛ ሪስክ ሪዋርድ ሬሾ። እንደዚህ አይነት ቦታዎች ሲገኙ ስዊንግ ነው የሚደረጉት። ያው የስዊንግ አፒታይት ላላችሁ በተለይ ያን ያህል ብዙ ፕሬሸር የሌለባችሁ የተረጋጋችሁ አይነት ሰዎች ከሆናችሁ እንደዚህ አይነት ትሬዶች በጣም ቆንጆ ትሬዶች ናቸው። ዴሊ ሪጀክት ዴሊ ስቶሪ ላይን ስታርት ካደረገ በኋላ እዛው የፎር ሃወር አፔክስ ሌቭል እና ኬም ሌቭል ደግሞ ሪፋይን ተደርገው ሲሆን ደግሞ አናዘር ሌቭል ነው በጣም ከምነግራችሁ በላይ። እሱን ደግሞ ገብታችሁ ቻርት ላይ ነው ማየት የሚኖርባችሁ። በደንብ ቻርት ከቻርት ጋር ያላችሁ ነገር በደንብ ማሳደግ ይኖርባችኋልና በደንብ መለማመድ አለባችሁ። ይህ ሲናር እጅግ በጣም ሸዋጅ የሚባል አይነት ስትራቴጂ ነው። በደንብ ፎከስ የሚፈልግ ልምድ የሚፈልግ ኤክሰርሳይዝ የሚፈልግ አይነት ስትራቴጂ ነው። ስለዚህ ጊዜውን ሰጣችሁት በደንብ ኤክሰርሳይዝ እንድታደርጉት ማለት ነው። አሁን እንትን ያልኳችሁ ያለሁት እሱ ነው። ኦኬ እኛ ደግሞ ሌላኛውን ኤግዛምፕል እንመልከት። አብዛኛው ጊዜ ይሄ ሴታፕ ይመጣል ማለት አይመጣም። በቃ አይመጣም በሉት ከሞላ ጎደል ለአይመጣም እጅግ በጣም እንትን ነው ቅርብ ነው። ለአይመጣም በጣም ቅርብ ነው። ያው ከናካቴው አይመጣም ማለት አይደለም ደግሞ ለአይመጣም ቅርብ ነው ስላችሁ በሁለት ሳምንት አንዴ እንዲህ አይነት ነገሮች ይፈጠሩት ማለት ነው። ግን ከተፈጠሩ ፉል ስዊንግ ነው የሚደረጉት። በጣም ሃየር ፕሮባቢሊቲ ናቸው። ትንንሽ አካውንቶችን በደንብ የምታሳድጉበት ኦፖርቹኒቲ ይሆናቸዋል ምናምን። ሶ እነሱን ከግንዛቤ ውስጥ ከታችሁ ያው እንግዲህ የሚደረገውን ማድረግ ነው። ማርኬቱን ኪል ማድረግ ነው አለቀ። ሶ እዚህ ጋር እንደምትመለከቱት ብሬክአውት ሰጠን። እዚህ ይችላል በጣም ስላይትሊ ብሬክአውት ሰጠን። ስለዚህ ማርኬቱ ምን አለ እዚህ ጋር ኬም ሌቭል አለ። ቺንስ አንድ ቼክ እናርጋት በላይን ቻርት ላይ ትክክል ነው። ኬም ሌቭል አለ። ስለዚህ ኬም ላይ ነው ኤክስኪዩት የምናደርገው ማለት ነው። ሶ ዩሲ እዚህ ድረስ ሆልድ ስናደርግ 1.20ኛ ሪስክ ሪዋርድ ሬሾ 700 ምናምን ፒፕስ አካባቢ ነው። በጣም የሚገርም ነበር። ስለዚህ እነዚህ ሌቭሎች ስንመርጥም ሆነ ኤክስኪዩት ስናደርግ አንደኛ የፎር ሃወር ኪ ሌቭሎች መሆን አለባቸው። ሶ ከነሱ ተነስተን ነው ምናልባት ሪፋይንመንት ከፈለጉ ሪፋይን ማድረግ የሚገባን ማለት ነው። እና ይህን ይመስላል ጋይስ። እንግዲህ ሃይ ሪስክ እና ሎው ሪስክ ሴታፖች ባይዘው ብዙ አትጨነቁ። ኢንትሪዎችን በደንብ ከዚህ በኋላ የምናወራባቸው ጉዳዮች ናቸው። በተለይ የትሬንድ ላይን ኢንገልፊንግን ምናምን ሊኩዲቲን አንድ ላይ ስናካትት
መላልሰን የምናያቸው ናቸው። ከሃየር ፕሮባቢሊቲ ሴታፕ አወጣጥ ጋር በተያያዘ በደንብ የምንማማረው ነው የሚሆነው እነዛ ሴሽን ጋር በደንብ ስለምናነሳው ማለት ነው። ስለዚህ እንደ ሀሳብ እዚህ ላይ ኢንትሪ ቴክኒኮች እነዚህን ይመስላሉ። በደንብ ተለማመዷቸው። አይ ሆፕ እንግዲህ ብዙ ተለማምዳችኋቸው ላይቭ ሴሽን ስንገናኝ ጥያቄዎችን ይዛችሁ እንደምትመጡና እዛ ላይ ሰፊ የሆነ ውይይቶች እንደምናደርግ ተስፋ አድርጋለሁ። እንደ የቤት ስራ የምሰጣችሁ ነገር ምንድነው? ቻርቶቻችሁ ላይ ገብታችሁ እነዚህን ዛሬ ሃይ ሪስክ፣ ሎ ሪስክ እና ሚዲየም ሪስክ ሴታፖችን እንዴት አድርገን እናውጣ የሚለውን ነገር ቻርቶቻችሁ ላይ ከፈት አድርጋችሁ በደንብ እንድትለማመዱ እንደ የቤት ስራ ሰጥቻችኋለሁ። አመሰግናለሁ ለሰጣችሁን ጊዜ። ደህና ሁኑ።